ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናሌ ቤተሰቦች ስለምትከታተሉኝ ሼርና ላይክም ስለምታረጉ ቤተሰብም ስለሆናችሁኝ እጅግ ከልብ አመሰግናለሁ። ለዛሬ ይሉኝታ አስቸግሯችኋል ወይ? ባክህ ይሄን ነገር አልወድም እቺ ነገር ግን ስትይ ደስ አይለኝም ለማለትስ ተቸግራችኋል? እንግዲያውስ ስለ ባውንደሪ እናወራለን። ቀይ መስመርን ማስመር ምን ይጠቅመናል? ስለ ቀይ መስመር የተሳሳቱ ግንዛቤዎች፣ አምስቱ የቀይ መስመር ዘርፎች እንዲሁም ቀይ መስመር ባናሰምር ምንድነው የሚጎድልብን የሚሉትና ሌሎችንም በዝርዝር እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። ቀይ መስመርን እንግዲህ የራስ ወሰን ገደብ ወይ ማንፈልገው ነገርን አይሆንም ምንልበት ብለን ልንፈታው እንችላለን። የሆነ ነገርን አይሆንም ማለት ሲያቀተን ማለት ነው። እሷማ ልማዷ ነው ይባልና ያን ነገር ዘመናችንን ተሸክመን እንድንኖር እንገደዳለን ማለት ነው። ክልከላን የተለያየ አይነት ሊሆን ይችላል። ገልጠን ይሄን አልፈልግም ምንለው ወይ ደግሞ በደምሳሳው ደግሞ ምንረዳው በውስጥ ተዋቂ የተገለጠ ያልተገለጠ ወይም ኢምፕሊሲት እና ኤክስፕሊሲት ብለን ልንለያቸው እንችላለን። ብዙ ሰው የተለያየ አይነት ወሰን ሊያበጅ ይችላል ለራሱ። በሶስት አድርገን እናያቸዋለን። የቱ ጋር ነን የሚለውንም እርስ በርሳችሁ እንድትፈትሹ በዚህ አጋጣሚ እጋብዛችኋለሁ። የመጀመሪያው ልቅ የሆነ የቀይ መስመር ነው። ልቅ የሆነ ምንድን ነው? በሰዎች ተጽዕኖ ስር በቀላሉ ይወድቃሉ። መገፋት፣ መጠላት ወይም ትችትን ስለማይፈልጉ አቋማቸውን ለመግለጽ ውሳኔ ለመወሰን እጅግ በጣም ይቸገራሉ። በሰዎች ላይ በጣም ይደገፋሉ፣ ይጣበቃሉ ልንላቸው ሁሉ እንችላለን። ሰዎች እንዲለዩቸው ስለማይፈልጉ እነሱ ያላመኑበትን ነገር ሁሉ ሊያደርጉ ይችላሉ። እነዚህ ልቅ የቀይ መስመር ያላቸው ሰዎች የግል ነገራቸውን ከልክ በላይ ለሌሎች ማጋራት ይወዳሉ። ታክሲ ላይ ዛሬ ያወቁት ሰው ሊሆን ይችላል፣ ወይም ደግሞ ቤታቸው ተከራይቶ ዛሬ የመጣን ሰው ሙሉ የቤታቸውን ምስጢር ሊያካፍሉ ይችላሉ። በሁለተኛ ደረጃ ደግሞ የምናገኛቸው ዝግ የሆኑ ናቸው። እነዚህ ደግሞ ለጓደኝነት፣ ለትዳር፣ ለፍቅረኝነት ሁሉ እንቅፋት ነው ይሄ ጠባያቸው ማለት ነው። ብዙ በጣም እና የማይነቃነቅ ህጎችን ማውጣትና መፈጸም በዚህ ይታወቃሉ። ከሰዎች ብዙ ይጠብቃሉ። ያን ነገር ካልተሳካ ወዲያው ነገሩን ወይ ግንኙነቱን ያቋርጡታል። ገና ለገና እጎዳለሁ በማለት ስለሚያስቡ ነገሮቻቸው በሙሉ ዝግ ነው። በጥቃቅን ምክንያቶች ሰውን ከህይወት ሊያወጡ ይችላሉ። እንደዚህ አይነት ዝግ የሆነ ቀይ መስመር የሚያበጁ ሰዎች አብራቸዋቸው እየኖራችሁ ፕሮሰስ ጨርሰው ከሀገር ሲወጡ ወይ ደግሞ ፍቅረኛ ይዘው እስኪያገቡ ወይ ደግሞ ሌሎች ነገሮች ጫፍ እስኪደርሱ ድረስ እናንተ ምንም ላታውቁ ትችላላችሁ። ምክንያቱም ሰዎች ሊያጠቁኝ ይችላሉ ብለው ስለሚያስቡ። በሶስተኛ ደረጃ የምንመለከተው ጤናማ የሆነ የቀይ መስመር አይነት ነው። ይሄ እንግዲህ ብዙዎቻችን ልናዳብረው የሚገባን። እነዚህ ሰዎች ምንድነው የሚያደርጉት? ስለ እሴትና መርሃቸው በመጀመሪያ ለሰዎች በግልጽና በተገቢ በሚዛናዊ ሁኔታ ያብራራሉ፣ ይገልጻሉ። ከዛ ከውሳኔ በፊት ራሳቸውን ያደምጣሉ። ይሄን ነገር ከማድረጌ በፊት ብለው ምክረ ሀሳብ ከራሳቸው ጋራ የጥሞና ጊዜም ስላላቸው ይመክራሉ። ያ ያሰመሩት መስመር የተጣሰ ሲመስላቸው ለጣሰው ሰውዬ ይሄ ነገር እንዲማረግ አልተመቸኝ ብለው ያሳውቃሉ። ሰዎቹ ምን ማለቷ ነው ምን ማለቱ ነው ምናም ሲሏቸው የሰውየው ችግር ነው እንጂ የኔ ብለው አይወስዱትም ማለት ነው። ለተግባቧቸው ሰዎች የተወሰነ መጠን ድረስ ራሳቸውን ክፍት ያደርጋሉ። እነዛ ሰዎች እንዲቀርቧቸው ያደርጋሉ። የማይመስል ነገር ሲያዩ ግን ኖ ለማለት ምንም አይነት ነገር አይዛቸውም። በተገቢው ጊዜና ቦታ አይሆንምም ይሆናልም ይላሉ። ይሉኝታ ፈጽሞ አያጠቃቸውም። ጤናማ የቀይ መስመር ያላቸው ሰዎች። ቀይ መስመር ከሌለ ወይም ደግሞ የራሳችንን ድንበር ባናበጅ ምን ይጎዳናል ብንል፣ አንደኛ የስሜት ቀውስ እንዲሁም ብዝበዛ ሊሰማን ሊደርስብን ይችላል። በዚሁም ደግሞ ጥሩ ያልሆነ ስሜት ይፈጠራል ማለት ነው። አንዳንድ ሰዎች አይሆንም ስለማንል አንፈልገውም ያን ነገር ማድረግ፣ በተመሳሳይ ሰዓት ግን እያደረግነው እንገኛለን። ይህ ደግሞ ጥሩ ያልሆነ ስሜት እንዲሰማን ያደርጋል። በሁለተኛ ደረጃ በሰዎች ቁጥጥር ስር እንሆናለን። እንደፈለጉ ይዘውሩናል ማለት ነው። ሂድና ተቀመጥ ተነሳ እያሉ ሰዎቹ እንደፈለጉት ነው እንጂ እኛ እንዳመንበት እንዳንሆን ያደርጋል። ሌላው የቀይ መስመር አለመኖር ችግሩ ትልቁ ምንድነው? ሚዛን ያልሆነ ግንኙነት ወይም
ጤናማ ያልሆነ ግንኙነት ይኖራል። አንዱ ብቻ እንደተመቸው ስለሌላኛው ሳያስብ እንድንሄድ ያደርጋል። ስለ ቀይ መስመር እንግዲህ ብዙ የተሳሳቱ አመለካከቶች አሉ። የመጀመሪያ ራስ ወዳድነት ነው ሊሉ ይችላሉ ሰዎች። አይ ይሄን ነገር አልፈልግም፣ እንደዚህ ማድረግህን አልወደድኩትም ማለት ራስ ወዳድነት ነው ይላሉ። ይሄ ግን የሚሆነው ከተሳሳተ ሰዎች ጋራ ግንኙነት ሲኖረን ነው። ምክንያቱም ቀይ መስመር ስናበጅ የሚበሳጩት የመጀመሪያ ሰዎች ድንበር ባለማበጀታችን የሚጠቀሙ ሰዎች ብቻ ስለሆኑ ማለት ነው። በሁለተኛ ደረጃ ድርቅና ነው ይላሉ። ይሄ ድርቅና ሳይሆን ግን አቋምን የመግለጽ ጉዳይ ነው። ሌላው ምን ተብሎ የተሳሳተ እሳቤ ያለው ከሰዎች ጋር ያለን ግንኙነት ያበላሻል ይላል። ሁሉም የየራሱን ድንበር የሚያሰምርና ተጠባብቆ የሚኖር ከሆነ አያበላሽም። ግን አንዱ የአንዱ ድንበር ውስጥ ጥሶ ከገባ እውነት ነው ግጭት ሊያጋጥም ይችላል። ከዛ ውጪ የስሜት ቁስለት ያመጣል ይላል። የስሜት ቁስለት ያመጣል በተለይ የሚበዘበዝ ሰው፣ ጥሩ ያልሆነ ነገር የሚደርስበት ሰው ካለ። ግን ደግሞ መስመሩን እስክናሰምር ነው እንጂ ዘላቂ በህይወታችን የሚሄድ አይደለም። ቀይ መስመር ቢኖር ታዲያ ምንድነው ጥቅም የምናገኘው ብንል የመጀመሪያ ኪሳራን መቀነስ ነው። ኪሳራን መቀነስ ማለት ሳንፈልግ ሰዎችን እንደፈለጉ እንዲጠቀሙብን፣ እንዲያዙን፣ ጊዜያችን ጉልበታችን ያለ አግባብ እንዲጠቀሙብን አናደርግም። ይሄ ደግሞ ቀድሞ ይከላከልልናል። በሁለተኛ ደረጃ የጋራ ጥቅም ነው የሚኖረን። በወዳጆቻችን መካከል ሙቹዋል ቤኔፊት ምንለው ይኖራል። በዚህ ደግሞ እንከባበራለን። ከዚህ የተነሳ ደግሞ ሶስተኛ ጥቅም ምን ይኖራል? ዘለቄታ ያለው ግንኙነት ይኖራል። ስለምንጠባበቅ እኔ ጓደኛዬ ምን እንደሚያስደስታት ስለማውቅ፣ እሷም የኔን ስለምትረዳና ስለምታከብርልኝ እኔም ስለማከብርላት ዘለቄታዊ ግንኙነት እንዲኖረን ያደርጋል። ይሄ ደግሞ ከስጋት ነፃ እንሆናለን ማለት ነው። እሷማ እንዲያረገች ነው ምናምን የሚል ነገር አይኖርም። ለዚህም ክብር ይሰማናል፣ ራሳችንን እናስከብራለን፣ የሰውንም ደግሞ ፍላጎትና ድንበር እናከብራለን። የመጨረሻ ምንድነው የቀይ መስመር መኖሩ ጥቅም? በዓላማ ያጸናል። ብዙ ሰዎች ቀይ መስመር ካለመኖራቸው የተነሳ ነው የቆጠቡትን አውጥተው የሆነ ሰው አምጡ ሲል የሚሰጡት። ወይም ደግሞ ከጋብቻ በፊት ምንም አይነት ግንኙነት እንዳይኖራት የወሰነች አንድ ሴት አይ በቃ እሱ ከሚከፋ እኮ ብላ ድንግልናዋን ልታጣ የምትችለው ይህን መስመር ይህን ዓላማዋን በመጣስ ነው። ስለዚህ ቀይ መስመር ካለን አይ ከዚህ በፊት ማይሆን ነገር ነው ካልን ግን ወይ ካለች ያቺ ሴት በዓላማዋ መጽናትን በደንብ አድርጎ ይሄ ያረጋግጥላታል ማለት ነው። የቀይ መስመር እውነታ የገባቸው ሰዎች ምንድነው የሚያገኙት የተለየ ጠቀሜታ ብለን ብናስብ የመጀመሪያ ግንኙነታቸውን እና ሊኖር የሚገባውን ገደብ በሚገባ ለይተው ያውቃሉ። እስከምን ድረስ ነው ከባለቤቴ ጋራ፣ ከፍቅረኛዬ ጋር፣ ከጎረቤቴ ጋራ፣ ከጓደኛዬ ጋራ ምንድነው ገደቡ? ከዚህ በኋላ መጠን አላልፍ የሚለውን ቀይ መስመራቸውን እስከየት መሄድ እንዳለባቸው ይረዳሉ። በሁለተኛ ደረጃ ወሰናቸው እንዲጠበቅ ይፈልጋሉ፣ የሌላውንም ያከብራሉ። ከሰዎች ጋር ያላቸውን ግንኙነት እስከምን ሚለውን ያሰምራሉ። ከዛ ደግሞ ሌሎችም ደግሞ እንዲያሰምሩ ይፈቅዳሉ። አይ በዚህ ሰዓት ይሄን አልፈልግም ምናምን የሚሉትን ያከብሩላቸዋል። የነሱን ብቻ አይደለም ማለት ነው። ሐሳብ ይሰጣሉ። መጀመሪያ እንዲሁን ይላሉ። ከዛ በኋላ ግን መስመር ያሰምራሉ፣ ማስተካከያም ይሰጣሉ ስህተት ከኖረ ማለት ነው። ከዛ ውጪ የማይሆነውን አይሆንም ይላሉ እንጂ በይሉኝታ ወይም በፍርሃት ተሸብበው ማይፈልጉትን ነገር አያደርጉም። የቀይ መስመር መኖር እውነታ የገባቸው ሰዎች ማለት ነው። የቀይ መስመር ጥሰት ምን ላይ ሊገጥመን ይችላል? በጓደኝነት ሊሆን ይችላል፣ በፍቅረኝነት፣ በቤተሰብ መሀል፣ አንዳንዴ በጉርብትና፣ በተለይ በስራ አጋጣሚ ገጥሟቸው ያቅም የነሱን እቃ አስቀምጠው የእናንተን የሚጠቀሙ ጎረቤቶች ወይም ደግሞ ልተኛ ነው እያላና ተነስና እንሂድ አካሂጅኝ ሚል ሰው ገጥሟችሁ ያውቃል? ወይም ደግሞ በስራ የሆነ ኃላፊነቱን አልወጣ ያለ ሰው እያለ ለእናንተ ተጨማሪ ጫና የሚያመጣባችሁን ኃላፊነት ተሰጥታችሁ ያውቃል? ስለዚህ 5ቱን የቀይ መስመር ዘርፎች ማወቅ እጅግ በጣም ተገቢ ነው ማለት ነው። የመጀመሪያ አካላዊ ገደብ ነው። የአካል ድንበር ማለት አንድ ሰው ከኛ ጋር ያለው ቀረቤታ እስከምን ያህል ነው። በምን ያህል ቅርበትና ርቀት ከሰዎች ጋር ልንቀራረብ እንችላለን። ይሄ ምናልባት አንዳንድ ሰዎች ያለ ፈቃዳችሁ ፊታችሁን ሊነኩ፣ እጃችሁን ሊይዙ ወይ ትከሻችሁን ሊደገፉ ምናምን ይችላሉ። በተለይ የጋራ መገልገያ
ስትጠቀሙ ወይ ሰልፍ አካባቢ። ስለዚህ የአካል ድንበር አንደኛው የቀይ መስመር ማስመሪያችን ነው። ሁለተኛ የስሜት ነው። የኔን ስሜት እስከምን ድረስ ነው የምገልጸው? አሁን ዛሬ ያወቀኝ ሰውዬ መጥቶ ዲቴል የሆኑ ስሜቶችን ሊረዳ ቢፈልግ እውነት ነው ወይ? እኔስ የዛን ሰውዬ እስከምን አግባብ ነው የሚለውን የስሜት ክልልም ቀይ መስመራችን ውስጥ ይካተታል። ሌላና ሁላችንም የምንስማማበት ወሲባዊ ክልከላዎች ወይም ንክኪዎች ናቸው። አንዳንድ ሰው በሀሳብ፣ በንግግር፣ በምስል፣ በድርጊት ሲያሳያችሁ ፈቃዳችሁ ከሌለበት ይሄም ገደብ የሚያስፈልገው ነገር ነው። በአራተኛ ደረጃ እንግዲህ የጊዜ ክልል ወይም ደግሞ ገደብ። አንዳንድ ሰው የራሱ እቅድ አለው አይደለም የሚያደርግበት። ለምሳሌ ቤታችሁ ገብታችሁ ማረፍ ፈልጋችሁ የሆነ ሰው ደግሞ በግድ ኑና ቡና ጠጡ ወይም ደግሞ ኑና አካሄዱኝ፣ ኑና ስራ አግዙኝ ካለ አይ አሁን እንደዚህ የማረግበት ጊዜ ነው ልትሉ ትችላል። ለምሳሌ እናንተ በሳምንት አንዴ ስታርፉ ስራችሁን ጨራርሳችሁ ከዛ ገብታችሁ ልክ ልተኙ ስትሉ ጎረቤታችሁ ተነስቶ መታችሁ ቡና ካልጠጣችሁ ምናምን ሲል ቀድሞ ማሳወቅ እኔ እንደዚህ የማረግበት ነው። ወይ መጽሐፍ ልታነቡ ስትሉ ፊልም እኔ ከተባላችሁ እኔ እንደዚህ ማረግበት ጊዜ ነው ብሎ የጊዜ ወሰንን ማሳወቅ ተገቢ ነው። የቁሳቁስ ክልልም ይሄም በጣም ወሳኝና ልናሰምርበት የሚገባ ነው። ማለት ምን አይነት ቅርበት ላለኝ ሰው ነው ቁሴን ላውስ የምችለው የሚለውን ነገር በዝባዥ የሆኑ ጓደኞችና ጎረቤቶች ሊኖሩ ስለሚችሉ እስከምን ወሰን እንዴትስ ነው መፍቀድ ያለብኝ የሚለውን ነገር እንግዲህ በንቃት አድርገን 5 የቀይ መስመሮቻችን ላይ ልናሰምር ይገባል። ስለዚህ ቀይ መስመር ስናሰምር እንግዲህ 3 አይነት ልናደርገው እንችላለን። የመጀመሪያ ብልህ ሆነን በጥበብ እባካችሁ ይሄን እንደዚህ ለምሳሌ አንዳንድ ሰዎች በስማችሁ፣ በተክለ ቁመናችሁ፣ በተወለዳችሁበት አካባቢ፣ በቤተሰባችሁ፣ በኑሯችሁ ሁኔታ ምናምን ሊሰድቧችሁ ሊዘልፏችሁ ይችላሉ አይደለ? ስለዚህ ምን ማድረግ አለባችሁ? ይቅርታና ከዚህ በኋላ እንደዚህ እንድትይኝ አልፈልግም። ፐርሰናል ነገራችሁ ውስጥ ገብቶ አታገቢም፣ አትወልጂ ምናምን ሁሉ ብለው ሊያስገድዷችሁ ይችላሉ። ስለዚህ ይሄ አይመለከትሽም፣ ስላሰብሽልኝ አመሰግናለሁ፣ ግን የግል ጉዳይ ነው ማለት እና በብልሃት መናገር። ሁለተኛው እንግዲህ ምንድነው የሚሆነው? በቃ ያሉትን ይበሉ እያሉ እያመመን መተው ነው። ይሄ አማራጭ አለ፣ ግን ትክክለኛ አይደለም። ሶስተኛ ደግሞ እንግዲህ ኃይልን በተሞላ መልኩ መብትን ለማስከበር መሄድ ነው። እዛ ላይ ሳንደርስ ግን ንቁ ሆነን በብልሃት ቀይ መስመራችንን ማንፈልጋቸውን ነገሮች ሰዎች እንዳያደርጉብን ማስመር እንችላለን ብዬ ነው ማስበው በእኔ በኩል። እናንተ የገጠማችሁ ነገር ካለ ከቀይ መስመር አለማበጀት ወይም ማበጀት ጋር ተያይዞ ልታጋሩኝ ትችላላችሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ በቸር ቆዩ። ቅንጣት በምስጋና አሁንን መኖር